በቃል ዜማ ጎራ ስንልስ ምን አለ? ከገጣሚነት ተሰጥኦ ያው ተሰጥኦ ስል ገጣሚነት ስጦታና ጥሪ ነው የሚመስለኝ እንጂ እንደው ቃላት ያንኳኳ ሁሉ ይገጥማል ብዬ አላስብም። እኔ አሁን ለምሳሌ ግጥም እወዳለሁ እንጂ ማንበብ አልገጥምም እንደሱ ማለት ነው። እና ከገጣሚነት ተሰጥኦ ጎን ለጎን የሐሳብና የቃላት ሀብታም መሆን መታደል ነው። ራሔልም እኒህን ሀብታቷን እና ተሰጥኦዋን አጣጥማ ጥበብን ለዓላማ አውለዋለች። ያው ይሄን ሆነ ብዬ ምክንያቱም ዓላማ እንዳላት ግልጽ ነው። ችግር የለውም ስለ ጥበብ ብቻ ይባል ብላ የተወችው አይደለም። ሐሳብ ስንል በተወሰኑ ርዕሰ ጉዳዮች ብቻ ተቀንብባና ተገድባ በነተቡና በቸኩ ቃላት በማጣጣር አታታክተንም። ርዕሰ ጉዳዮቿ ብዙ ናቸው። ፍቅር፣ ተስፋ፣ ታማኝነት፣ ክህደት፣ ትካዜ፣ ሳቅ፣ ታታሪነት፣ ስንፍና፣ ቸርነት፣ ንፍገት፣ ቅድስና፣ ጽናት፣ ውድቀት፣ ሌሎችም ብዙ ጭብጦች ተነስተዋል። በተለይ ደግሞ መለኮታዊ ትድግና፣ ረድኤቱ፣ ደግሞም አምላካዊ ቤዞት እንዲሁም እሱ የሚሰጠው ፍስሐ ሁነኛ ቦታ ተሰጥቷቸዋል። በጭብጣዊ ዘውግ አወጋገን ካየናቸው ሃይማኖትን፣ ሕይወትን፣ ባህልን፣ ግብረገብን፣ ፍልስፍናን መሰረት ያደረጉ ተግባረ ብዙ ግጥሞች ተገጥግጠውበታል። በሆነ ስርጓጉጥ ብቻ እየተንከላወሰች በዘመኑ አባባል አታዝገንም። ውቤ ደምስና የሺዋስ ሶስት ሰዎች በመጽሐፋቸው በአንድ መጽሐፋቸው እንዳሉት ስነ ግጥም ባህልና ተፈጥሮን በወጉ የሚያስተማስል ጥበብ ነው። በዚህም የተነሳ ስነ ግጥም በነገረ ጉዳይነት የሚያቀርባቸው ጭብጦች ከምድራዊው እስከ ሰማያዊው፣ ከማጀታዊ እስከ አደባባዩ፣ ከዓለማዊ እስከ መንፈሳዊው፣ ከተጨባጩ እስከ ረቂቁ፣ ከግለሰባዊ እስከ ማህበራዊው፣ ከሐቅ እስከ እውነት ወዘተርፈ ድረስ ያሉ ጉዳዮችና በእነዚህ መንታ ተቃርኖዎች መካከል የሚገኘውን ግራጫ ስፍራ ጭምር የሚመለከት ውክልና በመሆኑ ተግባሩ እጅግ የበዛ ነው። በመሆኑም ራሔል በቀርነ መድብሏ ያው ቀርነ መለከት እንደሚባል እኔ ቀርነ መድብል አልኩት ማለት በቀርነ መድብሏ ያው ጮኻ የታመነችበትን የቃለ ወንጌል እውነቶች ታውጠነጥንበታለች። ለምሳሌ ሳምራዊቱ፣ ቀራጩ፣ ጴጥሮስ ታድለሃል፣ አርብና ጨረቃ፣ ሌሎችም በዕለት ተዕለት የህይወት ጉዞዋ የሚያጋጥሟትን ውጣ ውረዶች በጥሩ ሁኔታ ያፋተለችባቸው ግጥሞችም አሏት። ለምሳሌ ምላሴና ጥርሴ፣ የማየ ዘንቢሎች፣ የወደደ አበደ፣ እድሜና ትናንቱ፣ እቴ ተመከሪ ወዘተርፈ። ማህበራዊ ተሐዝቦቷንም ትነቅስበታለች። ተደርበህ አትቁም፣ ዘራችን አንድ ነው፣ የፌስቡክ ሰርገኛ እና ሌሎችም። ያው ለዓለማ እኔም እንዳላዘጋችሁ ነው። ሁሉንም አልተነት ከመቶ አንዱንም አልዘበዝብም። እንግዲህ ከማጀት እስከ ትልልቅ ማህበራዊ አደባባዮች ላይ በአይኗም በእዝነ ልቦናዋም የተከሰቱ ጉዳዮችን ታብጠረጥርበታለች። ለምሳሌ ቀይ በረሮ ድንገት ያየችው እንዲህ ተንከፍሮ የወደቀን በረሮ ላይ አሁን ግጥም ይጻፋል። ግን ይገርም ግሩም ነገር አስተላልፋበታለች። ከጎማው ስር አንገቱ በጉልበት ተደፍጥጦ ትንፋሽ የተነፈገው ሰው ላይ የተጻፈ ነው። ታገኙታላችሁ። ባለጨረቃዎች ኑና እናልቅስ በደቦ። ባጭሩ ህይወትን ከነ ክብሯም ከነ ቡጉሯም እንደተሸመነች ታመላክትበታለች። ግጥሞቿ የአንድ ሰሞነኛ ክራሞት ውጤት እንዳልሆኑ መረዳት ቀላል ነው። ከልጅነት እስከ እውቀት ያያቻቸውን አንዳንዶቹ ቦታቸው፣ ጊዜያቸው ተጠቅሷል። እነዛን ኩነቶች በቸልታ አታልፍም፣ ትመሰጥባቸዋለች። እናም ከሆቴል አስተናጋጅነት ተነስታ የአሜሪካ ዲፕሎማት እስከ መሆን ድረስ ባቋረጠቻቸው የዘመኗ ተረተሮች ውስጥ ባለፈች ጊዜ ከሰማይም ከምድርም የተማረችውን አትደብቅም፣ በብዕሯ ትራቀቅበታለች። የቃል ዜማ ውስጥ የተሰባጠሩ እነዚህ 101 ግጥሞች በርካታ ርዕሰ ጉዳዮች እንደሚዳሰሱ ገልጫለሁ። ግጥሞቿ ከዘመናት ጉዞዋ፣ ከቅዱሳት መጽሐፍት ጥናቷ፣ ከዕለት ተዕለት አስተውሎቷና ተሐዝቦቷ ፈንጥቀው የተረጩ የጥበብ ቅንጣቶች መሆናቸውን መረዳት ቀላል ነው። በስንኞቿ ውስጥ የተሰናሰሉት ሐሳቦች ከሰው ልጆች ውስብስብ የአኗኗር እና የገጠመኞች ቤተ መዛግብት ውስጥ የተመጀረጡ በመሆናቸው ራሳችንን በየስንኞቹ ፉካዎች ውስጥ ስለምናገኝ ከገጣሚዋ የቃል ዜማ ጋር አብረን መዋላችንና መዋለላችን የማይቀርልን ዕጣ ፈንታ ሆኗል። ካነበብነው እንዲህ ነው የምንሆነው። ኦኬ፣ ይሄን ያህል ካልኩ ተዛምዷዊ ግንዘባዬን ልናገር። ተዛምዷዊ ግንዘባ በእኔ እይታ ወይም በአንድ የቃለ እግዚአብሔር አገልጋይ ሰው እይታ፣ ይህ የኔ ምልከታ ነው።
እኒህን 101 ግጥሞች የተሸከመውን ድጉስ ካነበብኩ በኋላ የተገነዘብኳቸው ብዙ ቁም ነገሮች አሉኝ። የተወቀስኩበት አይጠፋም፣ የተማርሁበት ይገኛል፣ ለሌሎች ያካፈልሁት አለ፣ ምክንያቱም ቀድሞ እጄ ስለገባ። የተወሰኑትን ግጥሞች እንዲያውም በተለያዩ ምስባኮች ካቀረብኩት የቃለ እግዚአብሔር መልእክት ጋር አጎላማሽ ምሳሌዎች አድርጌያቸው ከርሜያለሁ። ከሕይወቴ ጋር ያዛመድኩት ገናም የማዛምደው ቀላል አይደለም። በራሔል ግጥሞች ግላዊም ማህበራዊም ስንክሳራችን ተዳሰውባቸዋል። ከዛ በላይ መንፈሳዊ እውነታዎችን በጥልቁም በግልጽም ነው የምታነሳው። የቅዱሳት መጽሐፍ ታሪኮችን፣ ሐሳቦችንና ቁልፍ ነገረ መለኮታዊ ጭብጦችን አካታለች። እንደምትገምቱት እንደ አንድ መጋቢ እነዚያ ላይ ባላተኩር ነው የሚገርመው። አትኩሮቴን ስበውታል ማለቴ ነው ገጥ በገጥ። ከቅዱሳት መጽሐፍት የምታነሳቸውን ታሪኮችና ነገረ መለኮታዊ ጭብጦች በምትነግረን ጊዜ በግጥሞቿ ታዲያ በአጉል አሰላሳይነት ስምና በፍንገጣ ሰበብ አታሳድፋቸውም። እዚህ ላይ አንድ ነገር መናገር ይኖርብኛል። ፍንገጣ ለግጥም ጠባዩ መሆኑ ጠፍቶኝ አይደለም። ግጥም ለገጸ ጽሑፋዊ፣ ቃላዊ፣ አገባባዊና ስነፍቻዊ ፍንገጣ ተጋላጭ ነው መባሉ የከረመ ነው። እንዲያውም በዚህ ጠባዩ ምክንያት ግጥም ሕግ ጣሽና ደንብ አፍራሽ በመሆኑ ብርሃኑ ገበየሁ ከዝርው ጽሑፍ ይልቅ ስድ መባል ያለበት ራሱ ግጥም ነው ማለቱን አስታውሳለሁ። ነገር ግን ይህ ፍንገጣ እንግዲህ ፍንገጣ ያለ ነገር ነው ማለቴ ነው በግጥም ውስጥ። ይህ ፍንገጣ ግን መስመር ለቆ ኪናዊ ዋልጌነት ድረስ በመንፈራጠጥ እንደደነበረ በቅሎ በድፍረት እየወገሸ ጋጠወጥ ቃላት፣ ይሄ ኦብሲን ላንጉጅስ ማለት ነው፣ በገሃድ ሲያንደቀድቅ ይሰቀጥጣል። አትሊስት እኔ ይሰቀጥጠኛል። ምክንያቱም ይህ የኔ ሐሳብ ነው ብያለሁ ገና ሲጀምር። ይህን መሰቅጠጥና ሰቆቃዊ ስቀት ከሚፈጥሩብኝ ነገሮች አንዱ በእምነት እውነቶች ላይ የሚሰነዘሩ ለገጥ አከል አክንትፎች፣ ይሄ ሳክሪሌጂየስ ንግግሮች የሚባሉ ማለት ነው፣ ፕሮፌኒቲ፣ እንደሱ አይነቶቹ አሉ። ጥበብ ቅዱሱን ማርከስ፣ ኪን ንጹሑን ማጉደፍ፣ አሰላሳይነት አዳፋ እጃችንን በሌሎች ኩታ መጥረግ ሲመስልና ተራቆ ማለት መራቀቅ፣ ተራቆ ግብረ ገባዊነትን በማዳሸቅ ሲገለጥ ምኑም አይጠመኝም። የራሔልን ስራዎች የወደድኩበት ምክንያት ሌሎች ብዙም ወዳቸዋሉ፣ ምንም ክርክር የለውም። ያው ዛሬ ስለሷ ስለምናገር ነው። የራሔልን ስራዎች የወደድኩበት ምክንያት ከዚህና ከአንድ ሌላ ሁለተኛ የማይጠመኝ አጽናፍ ስለራቀ ነው። ሁለቱ ጫፎች ወይም አጽናፎች ስል አንድም በስነ ግጥም ስም እዚህ ግባ የማይባል ሐሳብን ለመዘብዘብ ቃላት እያወናከረች አትዘለጉስም። አንደኛው ጫፍ ላይ እንደሱ ነው ያለው። ሁለትም በፍንገጣ ስም የከበረውን አታረክስም። ይልቁኑም ከክርስቲያናዊ ትምህርቶችና እሴቶች የመነጩ እውነታዎችን ስር በሰደደ የቀናነት ላይ በማቅለም ዥንጉርጉሩን ገጽታችንን ፍጥጥ አድርጋ ታሳየናለች። የህላዊያችንን ያህል የኖረውን ፍንክታችንን በቀስታ ተጠቁመናለች። ተስፋ ይሆንልን ዘንድ የሕይወትን ክቡር ፍኖት በትህትና ታመለክተናለች።